ሰላም የፕሮግራም ተከታታዮች፣ ዛሬ ደግሞ ይዤላችሁ የቀረብኩት አገር በቀል የሆኑ እጅግ በጣም ኦርጋኒክ ጤናማ ስጋ ያላችሁ በተፈጥሮ የደለቡ የፍየል ሙክቶችን ይዤላችሁ ቀርብ ያለ ዶክተር ኃይሉ ነኝ። የእንስሳት ሐኪም ወይም ደግሞ ኃይሉ ፊት በሚሉ ታገኛላችሁ። እንግዲህ ብዙ ወጣቶች በአሁኑ ሰዓት የፍየል ሙክት ስራን ስልጠና ሰልጥነው እዚህ እርባታ ላይ የገቡ ሰዎች አሉ። ፍየሎችን በምናደልብበት ወቅት የመጀመሪያው የሚያስፈልገን ምንድን ነው? የመጀመሪያው ዝርያ መረጣ ነው። ቀጥሎ ደግሞ ቤት አሰራር ነው። ቀጥሎ ደግሞ ጤናና እንክብካቤ ነው። እነዚህ ሶስት ነገሮች ላይ ትኩረት ካደረግን ፍየሎቻችን ተወዳጅ፣ ተመራጭ እንዲሁም ደግሞ ጥሩ ስጋ የያዙ ይሆናሉ። ፍየሎቻችን እንዲደልቡ የመጀመሪያው አመጋገብ ምን መምሰል አለበት? ምግባቸውን ጥሩ ምግብ መስጠት፣ ንጹህ ውሃ መስጠት፣ ጥሩ የአየር ዝውውር ያለበት ቦታ ማቆየት። ፍየሎች ብዙ ጊዜ የአየር ንብረት ለውጦች በጤናቸው ላይ ከፍተኛ ችግር ያመጡባቸዋል። ስለዚህ ፍየሎቻችን ከገጠሩ አካባቢ ላይ በምናመጣበት ሰዓት ምን ማዘጋጀት አለብን? እነሱ የለመዱትን ምግብ በአቅርበን ማብላት ማጠጣት አለብን። ድንገት የተለየ ስሜት ካየንባቸው ቶሎ ብለን የምግቡን ለውጥ መከታተል አለብን። በአብዛኛው ጊዜ የምናመጣቸው ፍየሎች ምን መሆን አለባቸው? የእኛን አካባቢ የእኛን የአየር ንብረት መቋቋም የሚችሉ መሆን አለባቸው። እነዚህ ሙክቶች እስኪ እንያቸው። ሙክቶቻችን ከሩቅ ከደቡብ አካባቢ የመጡ ሙክቶች ናቸው። እነዚህ ሙክቶች የስጋ ጥራታቸው ጣዕም ያለው፣ ፕሮቲን ያለው፣ ቫይታሚን ያለው፣ ለሰው ልጅ በልተውት ምቾትን የሚሰጥ የስጋ ይዘትን የያዙ ናቸው። ሙክቶቻችን ኪሎቸው ከ35 ኪሎ እስከ 40 ኪሎ እስከ 50 ኪሎ የሚደርሱ አሉ። እስኪ አሁን ይህንን ሳንጋነን ነው። እነዚህ ሙክቶችን በቀላሉ ከገበሬው አካባቢ ላይ አምጥተን ጥሩ ምግብ መስጠት፣ ጥሩ ሕክምና መስጠት፣ ንጹህ ውሃ ማቅረብ እንዲሁም ደግሞ ተፈጥሮ ላይ ያሉ እስኪመስላቸው ድረስ እንዲናፈሱ፣ እንዲንቀሳቀሱ፣ ጥሩ የአየር ንብረትን እንዲቀስሙ ማድረግ። ብዙ ጊዜ ፍየሎች የሚጨንቃቸው ምንድን ነው? የሚተኙበት ቦታ ንጹህ ካልሆነ፣ ጥሩ የአየር ዝውውር ከሌለው፣ እርጥበት አዘል ነገሮች ካሉ ብዙ ጊዜ ሰውነታቸው በጣም ይወርዳል። የፍየሎች እርባታ እንደ ስጋቸው ጣዕም ሁሉ ፍየሎች ጭንቀትን አይወዱም። የአካባቢው የአየር ንብረት ለውጥ በአብዛኛው ጊዜ ከፍተኛ ጉዳት ሊያመጣባቸው ይችላል። ለምሳሌ የአየር ንብረት ለውጥ የመተንፈሻ ችግር ያመጣባቸዋል። ምክንያቱም በአብዛኛው ጊዜ ሲመጡ ብዙ ነገር ይገጥማቸዋል። እነዚህ የአየር ንብረት ለውጦች በሰውነታቸው ላይ የተለየ ተጽዕኖ እንዳያመጣባቸው እንደመጡ አካባቢ ሊበሉት የሚችሉትን ንጹህ ነገር ማቅረብ። ለምሳሌ እስኪ እንየው። ፍየሎቹ እንደገቡ አካባቢ ራፌጅ ደረቅ ሳር ነው ያቀረብናቸው። ግን ይሄን ደረቅ ሳር ምን ማየት አለብን? ማሽተት አለብን። ይሸታል፣ ፈንገስ አለው፣ አፍላቶክሲን አለው። እዛ ውስጥ ደግሞ ሽቦ አለ፣ ብረት አለ ማየት አለብን። ይሄ ፍየል አሁን ሲበላ ጨርቅ ነገር እንዳይበላ፣ ሽቦ ነገር እንዳይበላ፣ የበላው ደግሞ እንዲስማማው ሁልጊዜ ምን ማየት አለብን? የምናቀርባቸውን ደረቅ ሳሮች ዘርዘር በተንተን አድርገን ማየት አለብን። በዛ ላይ ተጨማሪ ደግሞ ሳሮቹ ይሸታሉ፣ ምግባቸውን የተሰጣቸውን በአግባቡ በልተዋል። ይህን ነገር በደንብ ማወቅ አለብን። ይህን ራፌጅ ለሚቀጥሉት 2 ቀን ካበላናቸው በኋላ 3 ቀን ካበላን በኋላ በመሀል ግን ምን እንሰጣቸዋለን? የአየሩ ንብረት ለውጥ፣ የውሃ ለውጥ እንዳይሰማቸው ቫይታሚኖችን መስጠት አለብን። ከዛ በመቀጠል ደግሞ የተወሰነ አንቲሄልሚንቲኮችን መስጠት አለብን። እነዚህ የምንሰጣቸው አንቲሄልሚንቲኮች ወይም ደግሞ የውስጥ ጥገኛ ማስወገጃ ጋስትሮኢንቴስታይናል ፓራሳይት ማስወገጃ መድኃኒቶች ቴትራክሎዛ ሊሆን ይችላል፣ ፋሲኔክስ ሊሆን ይችላል፣ ፌንቤንዳዞል ይሆናል፣ ማአት አልቤንዳዞል አሉ። ግን የበጎች መሆን አለባቸው። እያንዳንዳቸው ሲሰጡ በኪሏቸው መሰረት መሰጠት አለባቸው። እነዚህ ፍየሎች ላይ የተለያየ የጤና ችግር ከተለያየ አካባቢ ስለምናመጣቸው የተለያዩ ነገሮችን ልናይ እንችላለን። ኦርፍ ሊኖር ይችላል፣ ፒፒአር ሊኖር ይችላል፣ ተቅማጥ ወለድ በውሃ ብክለት የሚመጡ አሉ፣ በምግብ ብክለት የሚመጡ አሉ፣ ኢንተራይቲስ ኬዞች አሉ፣ የሙቀት መጨመር አለ፣ ማአት ኒውሞኒያ አለ፣ ቲቪ አለ። ብዙ የጤና ችግሮች አሉ። እነዚህ የጤና ችግሮች በፍየሎቻችን የጤና ሂደት ላይ ከፍተኛ ተጽዕኖ እንዳያመጡ ሁልጊዜ ምን ማየት አለብን? ጤናቸዋን ጠዋት፣ ከሰዓት፣ ማታ ገብተን ማብላት አለብን። እንደዚሁ ደግሞ በቀን 3 ጊዜ ማብላት አለብን። በፍየሎች በሙክቶቹ ዙሪያ ላይ ምንድን ነው ኪሏቸው በየቀኑ እየጨመረ እንዲመጣ የምናበላቸው አመጋገብ ምግብን ሳንሰስት በቂ ነገር መስጠት አለብን። ምግብን ግን የምንሰስት ከሆነ ሰውነታቸው ያከማቹትን ስብ እየተጠቀመ ስለሚርባቸው ምን ይሆናሉ? እየወረደ ኪሏቸው ይመጣሉ። ከዛም ደግሞ የተለያየ የጤና ችግር ይገጥማቸዋል። ለምን? በሽታን የመከላከል አቅማቸው ይደክማል ምግብ ስለማያገኙ። ስለዚህ ሁልጊዜ ሙክትን የምናደልብ ሰዎች ምን ማድረግ አለብን? ጥሩ ምግብ በኪሏቸው መሰረት ግን በቀን 3 መብላት አለባቸው። በዚሁ ተጨማሪ ደግሞ የምነግራችሁ
በውሃ ወለድ አማካኝነት ምንም አይነት የጤና ችግር እንዳይመጣ ውሃቸው ንጹህ መሆን አለበት። ይሄን ንጹህ ውሃ ካቀረብን የፍየሎች እርባታ ስራ እጅግ በጣም ውጤታማ ያደርጉናል። በሀገራችን ኢትዮጵያ የተለያዩ የፍየል ዝርያዎች አሉ። ብዙ ሰዎች ከቦሮ የሚባሉን የፍየል ዝርያ አፍሪካ ወደ አውሮፓ ያሉትን ዝርያዎች ይመኛሉ። እነዚህ ዝርያዎች በጣም በከፍተኛ በሰው ሰራሽ ዘዴ የመጡ ስለሆኑ በሽታን የመከላከል አቅማቸው ደካማ ነው። በተለይ እንደኛ እንደ ኢትዮጵያ ያሉ ሀገሮች ብዙ በሽታዎች ተላላፊዎች አሉ። በከፍተኛ ገቢ በከፍተኛ ገንዘብ እነዚህን ዝርያዎች እንኳን ብናመጣቸው እኛ ሀገር ያሉት እንደ አንትራክስ፣ እንደ ፔስት ሄፓታይቲስ፣ ፒፒአር፣ የተለያዩ ቲቪ፣ ማት ፓስቸሮሲስ ያሉ በሽታዎች በቀላሉ እነዚህን ፍየሎች ሊገድልብን ይችላል። እነዚህ ፍየሎች በአብዛኛው ጊዜ በትላልቅ የኢትዮጵያ የምርምር ማዕከላት ውስጥ አሉ፣ ለምርምር ይጠቀሙባቸዋል። ግን እኛ በምናረባበት ቦታ ላይ ያሉን አመጋገብ ሁኔታዎች ያው ይታወቃሉ። የመኖ ጥራት ይታወቃል። ያለን የጤና እንክብካቤ ይታወቃል። ስለዚህ ስራችን እንዳያምር ስለሚያደርገን አገር በቀል የሆኑትን ፍየሎች ግን ከተለያየ ቦታ ከገበሬው በመግዛት ለሆቴሎች፣ ለድርጅቶች፣ ለሰርግ፣ ለልደት፣ ለባኦሎጆቻችን ስጦታ እንሰጣቸው። እንደዚህ አይነት ቦታ ላይ ማድለቢያዎች ላይ ሄደን ፍየሎችን መግዛት፣ ማርባት፣ ኪሏቸው ደግሞ እንዲጨምር የጤና ክትትል ማድረግ፣ የአመጋገብ ስርዓትን የተሻሉ እንዲሁም ማድረግ፣ የቤት ጥሩ የአየር ዝውውር ያለው ቦታ መስጠት፣ በተለይ ምግባቸው ላይ ከፍተኛ ጥንቃቄ ማድረግ አለብን። ብዙ ጊዜ እንደምናበላቸው እንደምታውቁት ደረቅ ሳሮችን በብዛት ይበላሉ፣ ይወዳሉ። ግን ደረቅ ሳር ማንጠልጠያ ቦታ ላይ ልናደርግላቸው ይገባል። አንደኛ ተፈጥሮ ውስጥ ያሉ እንዲመስላቸው፣ እንዲሁም ደግሞ በአካባቢያቸው ላይ በሚኖሩበት ቦታ ላይ ዳገታማ ቦታ መስራት አለብን። ለምንድን ነው? ፍየሎች ብዙ ጊዜ እንዳይደነግጡ፣ እንዳይረበሹ፣ አካባቢውን መቆጣጠር እንዲችሉ ከፍ ያለ እንደ ተራራማ ነገር እንደ ቆጥ ነገር ብንሰራላችሁ ይወዱታል። ያ ምንድነው? ተፈጥሮ ጫካ ውስጥ ያሉ እንዲመስላችሁና ሴንስ እንዲያደርጉና በሰቀቀን ሰውነታቸው እንዳይጎዳ፣ ሰውነታቸው ደግሞ ሲጎዳ ኪሎን ይቀንሳሉ፣ የሚበሉት ምግብም ይቀንሳል። እንዲሁም ደግሞ በሽታን የመከላከል አቅማቸውን በጣም ይወርዳል። ስለዚህ ተፈጥሮ ውስጥ ያሉ እንዲመስላቸው ዳገታማ ቦታ አሸዋ ነገሮችን በደንብ አድርገንላቸው ያንን ማድረግ። ተጨማሪ ደግሞ ይህን ደረቅ ሳር በሚበሉበት ወቅት ማድረግ አለብን። ሳር ውስጥ ሽቦ እንዳይኖር፣ ብረት ነገር እንዳይኖር፣ ጨርቅ እንዳይኖር፣ ላስቲክ እንዳይኖር ማየት አለብን። እንግዲህ ቤታቸው ማደሪያቸው ደግሞ ይሄን ይመስላል። እነዚህ አሁን ትላልቆች ስለሆኑ አሁን ቀን ላይ ነው፣ ገና በጠዋቱ ሊበሉ ሊወጡ ነው። ስለዚህ ሰውነታቸው ወረድ ብሏል። ጠዋት ላይ ወጥተው ማየት አለባቸው። የፀሐይ ብርሃን መሞቅ አለባቸው። እዚህ ላይ የምናየው ምንድነው? ይሄ ወለል ቅዝቃዜ ሊኖረው ስለሚችል ሰጋቱራ መነስነስ አለብን፣ ወይም ደግሞ ሳር ነገር በደንብ መነስነስ አለብን። ምግባቸውን አሁን ካበላናቸው በኋላ የፀሐይ ብርሃን እንዲያገኙ ደግሞ ውጪ እናወጣቸዋለን። የፀሐይ ብርሃን ላይ ምን ያገኛሉ? የተለያዩ ቫይታሚኖችን ያገኛሉ። እዚህ ጋር ደግሞ የታመሙ ካሉ፣ የምግብ ፍላጎታቸው የወረደ ካሉ፣ ተቅማጥ ወለድ በሽታ የያዛቸው፣ ዲፕሬሽን ውስጥ የገቡ ካሉ ለብቻቸው ገለል ማድረግ አለብን። ምክንያቱም አብዛኛው ጊዜ የፍየል በሽታዎች በምን ይተላለፋሉ? በሚበሉበት ምግብ በሚገናኙበት ወቅት ለሀጫቸው ላይ ባለው፣ እንባቸው ላይ ባለው፣ በተቅማጥ በንክኪ በአብዛኛው በሚበሉበት እቃ ሲነካኩ በአብዛኛው በርካታ በሽታዎችን ሊያስተላልፉ ስለሚችሉ በፍየሎቻችን ላይ የምናየው ማስነጠስ፣ መሳል፣ የአይን ማበጥ፣ ተቅማጥ ነገር ካለ ቶሎ ብለን መለየትና ሕክምና ማሰጠት መቻል አለብን። እንግዲህ እነዚህ ፍየሎችን አሁን በጠዋቱ ፕሮግራም ላይ ምግብ እየተዘጋጀላቸው ነው፣ እንዲበሉ እናደርጋለን። ጠዋት ላይ ምግብ በልተው ካልወጡ በባዶ ሆዳቸው ወደ ሳር ላይ በሚወጡበት ወቅት ጤዛ ላይ ያሉት ነገሮች፣ እርጥበት ነገሮች ምንን ያመጣሉ? ፕሮቲን ያመጡባቸዋል። ስለዚህ ሁልጊዜ ጠዋት ምን ማድረግ አለብን? እንደተነሳን ገለባ የሚሆን ግን ደረቅ ነገር በባዶ ሆዳቸው ወደ ውጭ መውጣት የለባቸው። ውጭ ደግሞ ከወጡ በኋላ ጥሩ የፀሐይ ብርሃን እንዲንቀሳቀሱ በአንድ አካባቢ ላይ አጥረናቸው ከልለናቸው ማቆየት መቻል አለብን። ያለ ምንድን ነው? ብዙ ጊዜ ምግባቸውን ካበላናቸው በኋላ እንደፈለጉ የሚሄዱ ከሆነ ያበላናቸውን ምግብ ያባክኑታል፣ ኪሏቸውን ይወርዳል። ስለዚህ ሁልጊዜ ማየት አለብን። ገብተን ደግሞ ተቅማጥ ያለው አለ፣ የሚያስለው አለ፣ የሚያስነጥሰው አለ፣ ድብርት ውስጥ ያለ አለ። ይህን ሁሉ ሴንስ ማድረግ አለብን። በተለይ ምግብን በምንሰጣቸው ወቅት በታለገው ኪሎ ፍየሎቻችንን ማብላት፣ ማጠጣት፣ መንከባከብ አለብን። ይህን ካላረግን በሰውነታችሁ ውስጥ ያሉት ማይክሮፍሎራዎች፣ እነዚህ የምግብ ውህደት እንዲፋጠን፣ ረሃብ እንዲመጣ፣ ምግብ እንዲካሄድ የሚያደርጉት በሙሉ እየወረዱ ይመጣሉ። በዚህ ጊዜ በሽታን የመከላከል አቅማቸውም ይወርዳል። ስለዚህ ለተለያየ በሽታ ይጋለጣሉ። ይሄ እንዳይሆን ማድረግ አለብን። ሁልጊዜ ምግባቸውን በደንብ ማብላት፣ ንጹህ ነገር መስጠት፣ ጥሩ የአየር ዝውውር ያለበት። መርሳት የሌለብን ክትባቶች
በጣም የሚገርመው የፍየል እርባታ እጅግ በጣም ከሚያዋጡ ስራዎች የመጀመሪያው ስራ ነው። ስለዚህ ፍየሎቻችን በተለይ ሙክቶች በሚሆኑበት ወቅት ምን መስጠት አለብን? ምንም እንኳን አቅማቸው ከፍ ያለ በሽታን የመከላከላቸው ጠንካራ ቢሆኑም ወረርሽኞች ግን እንዳይመጡ ሁልጊዜ ምን መስጠት አለብን? የተለያዩ ክትባቶችን መስጠት አለብን። ክትባቶች በሽታ ከመከሰቱ በፊት በሽታን የመከላከል አቅማቸው እንዲገነባ የሚያደርጉ በአመት አንድ ጊዜ በአመት ወይም 2 ጊዜ እንደ ቫይረሱ በሽታው ስርጭት የሚሰጡ ክትባቶች ናቸው። ስለዚህ ፍየሎቻችንን ሁልጊዜ ማየት አለብን። ጤንነታቸውን በደንብ ማየት አለብን። የምግቡ ውለታቸው ምግባቸውን ከበሉ በኋላ ተኝተው ያመነዛሉ። ኪሎአቸው ለምንድን ነው ያልጨመረው? ኪሎአቸውን ሁልጊዜ መለካት መቻል አለብን። ኪሎአቸውን ከለካ ነው ምንድን ነው በሳምንት ምን ያህል ኪሎ ጨመሩ? በ2 ሳምንት ምን ያህል ኪሎ ጨመሩ? በአንድ ወር ውስጥ ምን ያህል ኪሎ ጨመሩ? እነዚህ ፍየሎች ለተለያዩ ድርጅቶች በማቅረብ የሚታወቅ ወጣት ልጅ አለ። ይሄ ወጣት ልጅ እኛ ማዕከል ላይ መጥቶ ስልጠናውን ከወሰደ በኋላ ያመጣው ውጤት ነው ይሄ። ስለዚህ እኛም በጠዋቱ ፕሮግራም ላይ ገብተን ፍየሎቻችን እናያቸዋለን፣ እንከታተላለን። ውጤት ያላመጣ ኪሎ ከፍ ያላለ የተለያየ ድብርት ስሜት ውስጥ የምግብ ፍላጎቱ የወረደ ፍየል ካለ እያንዳንዱን እናያለን። እንግዲህ በዚሁ አጋጣሚ የሚነግራችሁ ወደ እኛ ማዕከል የምትመጡ ለሚቀጥለው 4 ቀን ስለ ፍየሎች እርባታና ክትትል ስልጠና 4 ቀን ስለሚሰጥ መታችሁ ስልጠናው እንድትወስዱ ለማለት ፈልጌ ነው በዚሁ አጋጣሚ። ስለዚህ ብዙ ጊዜ ፍየሎችን ሙክቶችን በምናደልብ ወቅት ኃይል ሰጪ ነገሮችን መስጠት አለብን፣ ፕሮቲኖችን መስጠት አለብን። በአብዛኛው ጊዜ ኃይል ሰጪ የምንላቸው እንደ በቆሎ፣ የጤፍ ገለባ፣ የስንዴ ገለባ፣ የገብስ አሉ። ፕሮቲን ከምንላቸው ደግሞ ቶሎ ሰውነታቸው ኪሎ እንዲጨምሩ መስላቸው እንዲጠነክር ፕሮቲን ከምንላቸው አኩሪ አተር፣ ባቄላ፣ ምስር በደንብ መሰጠት አለበት። እነዚህ ነገሮች ሲበሉ ጡንቻቸው በጣም በከፍተኛ ሁኔታ ይዳብራል። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ ፍየሎች ሙክቶች በደንብ እንዲወፍሩልን ከ65 እስከ 75% መመገብ መቻል አለብን። እነዚህ ምግቦች ናቸው ሰውነታቸው በቀላሉ እንዲቀየሩ የሚያደርገዋል። በተለይ ደግሞ ቅጠላ ቅጠሎችን በደንብ መስጠት በደንብ ከሰጠናቸው፣ በተለይ ቅጠላ ቅጠሎች በአብዛኛው ጊዜ እርጥብ ባይሆኑ ይመከራሉ። ቅጠላ ቅጠሎች ሆኖ ግን ደረቆች የእጽዋት ርጋፊዎች፣ እንዲሁም ደግሞ በቀን አንድ ሙክት ፍየል ከ25 ኪሎ እስከ 30 ኪሎ ግራም ምግብ በደንብ መመገብ አለበት። በተለይ ደግሞ የበቆሎ የስንዴዎች ከሆኑ ከ400 እስከ 500 ግራም በደንብ መውሰድ አለበት። በተለይ ደግሞ ፕሮቲኖች ኑግ፣ አኩሪ አተር ከሆኑ እስከ 200 ኪሎ ግራም ነው። ይቅርታ 200 ግራም መብላት አለበት። በተለይ ንጹህ ውሃ፣ በተለይ በውሃ ወለድ የሚመጡ በሽታዎችን ለመከላከል ሁልጊዜ ንጹህ ውሃ መስጠት አለብን። አለበለዚያ ውሃ ወለዶች ተቅማጥ፣ ኮሌራ፣ ታይፎይድ ከያዛቸው በከፍተኛ ሁኔታ ሰውነታቸው ውስጥ የተከማቸውን ስብ በሙሉ ጥርግ አድርገው ይሄዳሉ። ስለዚህ እነዚህ አሁን ጠዋት ላይ ምግባቸውን ከበሉ በኋላ ጠዋት ወጥተው ምን ይሆናሉ? የፀሐይ ብርሃንን ይሞቃሉ። የፀሐይ ብርሃን ላይ ምን አለ? ቫይታሚን ኤ አለ፣ ቢ1 አለ፣ ቢ12 አለ፣ ኢ አለ። እነዚህ ቫይታሚኖች በሙሉ ምን ይሆናሉ? ሰውነታቸው ከምግብ በተጨማሪ ይፈልጉታል። አፈሩ ላይ እየተንከባለሉ ያ የሞቀውን አፈር እየላሱ ብዙ ንጥረ ነገሮች እንደ ማግኔዥየም፣ እንደ ፎስፈረስ፣ እንደ ኮባልት፣ እንደ ዚንክ ይሄ ምንን ያመጣል? ሰዎች የፍየሎችን የሙክቶችን ስጋ በሚበሉበት ወቅት ሲበሉት ስስ ነው። ካልተመገቡት በኋላ ደግሞ በሆድ ውስጥ የጠነከረ አይደለም፣ ወይም ደግሞ ለመዋሃድ አይከብድም። እንዲሁም ደግሞ ሰዎች በልተውት የፍየልን ስጋ ምቾትን ይሰጣል። ስለዚህ ለሰው ልጅ እጅግ በጣም አስፈላጊ ከሆኑ የስጋ አይነቶች የአገር በቀል የፍየል የሙክት ዝርያ ፍየል ስጋዎች በጣም አስፈላጊ ናቸው። ስለዚህ እዚህ አፈር ላይ ሲንከባለሉ መፍቀድ አለብን። ግን ምን መሆን አለበት? አጭር አካባቢ ነው መፍጠር ያለብን ኢንቫይሮንመንቱን። እና ብዙ ጊዜ ፍየሎች ቤት ውስጥ መቀመጥ የለባቸውም። አንደኛ ምን ያጠቃቸዋል? የመተንፈሻ ችግር ይገጥማቸዋል ቤት ውስጥ ሲሆኑ። ፀሐይ ላይ ግን ሲወጡ ምን ይሆናል? ፀሐዩን በደንብ ይሞቁታል። ፀሐዩን ሲሞቁት ምን ይሆናሉ? የመብላት ፍላጎታቸው፣ የምግብ ውህደታቸው እንደፈለጉ እየተንቀሳቀሱ ፀሐይን ይሞቁታል። ፕላስ ደግሞ ተፈጥሮ ላይ ያሉ ይመስላችኋል። ስለዚህ ሁልጊዜ ማድረግ አለበት በደንብ እንዲንቀሳቀሱ መፍቀድ፣ በደንብ እንዲበሉ መፍቀድ፣ በደንብ ኪሎ እንዲጨምሩ መፍቀድ እና ጤናቸውን በደንብ ልንከታተል ሁልጊዜ ማድረግ መቻል አለብን ለማለት ፈልጌ ነው። ኃይሉ ነኝ፣ የእንስሳት ሐኪም ዶክተር ኃይሉ። ታች ባለ ስልክ በኩል ደውሉልኝ። የዚህ እርባታ ባለቤቶች ጋር አገናኛችኋለሁ። ፕሮግራሙ ይጠቅማል ካላችሁ ጓደኞቻችሁ ሼር አድርጉ። አመሰግናለሁ።